Zara mama chapoko la mayahan ropoko ni la mayan. Hallelujah. 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 ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ ክብር ለአንድ አምላክ በአርያም ይሁን። ወዳጆቼ በዚህ ቪዲዮ አንድ ነገር ሼር ላድርግላችሁ እወዳለሁ። እሱም የዛሬ 10 ዓመት ነው ሪሰርች እየሰራሁኝ ካምፓስ ላይ ሳገላብጥ ነበረ መጽሐፍ እያገላበጥኩኝ ስለተለያዩ ሰዎች አነበብኩኝ። መጀመሪያ ስኮትን ስጠኝ ወይ እኔን ግደለኝ ያለውን የጆን ካልቬን መጽሐፍ አነበብኩኝ። ሲቀጥል ደግሞ አንተ በዙፋን ላይ ሰማይ ላይ ካለ ከአሜሪካ ላይ ይህንን ድህነት ሰብረ በዘመኔ አሜሪካ በልጽጋ አሳኝ ያለው ጆርጅ ዋሽንግተን ታሪክ አንብቤ እንደገና ደግሞ ጥቁርና ነጭ ተብሎ በልዩነት ሰዎች በጣም አሜሪካ ላይ ጸያፍ ነገር በሚያደርጉበት ወቅት አይ ሃቭ ኤ ድሪም ብሎ የተነበየውን የተናገረውን የማርቲን ሉተር ኪንግ ታሪክ አንብቤ እንደገና ደግሞ የሰው ትንሽ ትልቅ የለም ሰዎች ላይ ዲፍረንስ የሚያደርገው ድህነት ብቻ ነው። ስለዚህ በዘመኔ ከአሜሪካ ላይ ይሄ ድህነት ተሰብሮ ልዩነት ጠፍቶ አሜሪካ በልጽጋ እንድታሳየኝ ጸልያለሁ ያለው የአብርሃም ሊንከን ታሪክ አንብቤ ደቡብ ኮሪያ በዘመኔ በልጽጋ አሳየኝ ከድህነት ከደቡብ ኮሪያ ላይ ተመቶ ከወጣቱ ላይ ከህፃኑ ከአዋቂው ላይ ተመቶ ደቡብ ኮሪያ አድጋ በልጽጋ ብታሳየኝ በዘመኔ ብሎ ያለው የፓስተር ቾን አንብቤ ከኋላ ማኦ የምዕራባውያን አይዲዮሎጂ ነው ብሎ መታው እንጂ የዎችማን ኔይ ቻይናዊ ለቻይና እድገት ያበረከተውን ትልቅ የጸሎትን የጻፈው መጽሐፍ አንብቤ ታዲያ እነዚህ ሁሉ ለሀገራቸው እድገት ምክንያት ከሆኑ በተለይ በምርምር በምናምንም ሳይሆን በጸሎት ከአምላካቸው ጋር በመወራረድ እንደዚህ ሀገራቸው እንዲባረኩ ምክንያት ከሆኑ እኔስ ደግሞ ለሀገሬ ለኢትዮጵያ ለምን በዘመን ጸልዬ ኢትዮጵያ ውስጥ ያለ ኢትዮጵያ ትልቅ ሀገር ናት። እነዚህ ሁሉ አሁን ቅድም የጠቀስኳቸው ሀገራት በእግዚአብሔር ቃል የሉም፣ በእግዚአብሔር ኪዳን ውስጥ የሉም። እግዚአብሔር ትልቅ ህዝቤ ነው ብሎ የጠራቸው ህዝብ አልነበሩም። ነገር ግን ከኋላ መጥቶ እነዚህ በልጽጎ ኢትዮጵያ ከነዚህ ሁሉ ወደ ኋላ ቀርታ ዜጎች በስደት በድህነት በጉስቁልና እነው በተለያየ ነገር ቻሌንጅ ውስጥ ሲኖሩ እኔም እንደ አንድ አማኝ ለምን ተወራርጄ ከኢትዮጵያ ላይ ይህንን ቀንበር እግዚአብሔር ሰብሮ ኢትዮጵያ ወደ ነበረባት ኦሪጂናሊቲ ተመልሳ እንደ እግዚአብሔር ቃል ተባርካ እነሆ የራሱን ሪሶርስ በተለይም ቶጳዚው ሀብት ይህንን እግዚአብሔር የሰጣትን ኤክስፕሎይት አድርጋ በልጽጋ የተለያየ ማዕድን ነዳጅ ኤክስፕሎይት አድርጋ በልጽጋ አየሩ ደግሞ አትሞስፈሩ እንዳለ ለበረከት የተፈጠረ የኢትዮጵያ አትሞስፈር ይሄ ሁሉ ወደ በረከት ወደ ቢዝነስ ወደ ገንዘብ ተቀይሮ እኔ ስለምን አላየም ብዬ ጾም ጸሎት ቀጠልኩ። በአንድ አመት እስከ 7 ወር 8 ወር እየጸለይኩ ፊዚካሊ እንደዚህ አልነበረም፣ ሰውነቴ እንደዚህ አልነበረም። በቃ ራሴን እስቲ ከእግዚአብሔር ጋር ሊወራረድ ብዬ ብዙ ለመናገር እየፈራው ያቆየሁትን መልእክት ነው በዚህ አመት ማፈንዳት የጀመርኩት። እሱም ደግሞ ጊዜ ደርሶ እግዚአብሔር ለሀገሬ ህዝብ ይሄ ለትልቅ ትንሹ ለባለስልጣኑ ለየትኛው ለሚሊታሪው ለሲቪሊያን ይሄ እንዲደርስ እግዚአብሔር ያስገድዶኝ የምናገረው። ይሄ ቀላል መልእክት አይመስላችሁ፣ እግዚአብሔር ነው የተናገረኝ። ኢትዮጵያ የኢትዮጵያ ታሪክ ኢትዮጵያ ላይ ራዲካል ቼንጅ እግዚአብሔር በኢትዮጵያ ላይ የሌለ በረከት ከምድር አንደርግራውንድ ያለው ሪሶርስ እስካሁን ኤክስፕሎይት ያልተደረገው የተለያየ ፔትሮሊየም ኒከል የተለያየ ማዕድን ዲያመንት አልፎ ደግሞ ቶጳዚዮ ኢትዮጵያ ላይ በየተለያየ አካባቢ ኤክስፕሎይት ከቅርብ ጊዜ በኋላ ኤክስፕሎይት ይደረጋል። ይሄ በእግዚአብሔር ቃል ያረጋገጥኩት ነው። ይሄ ብቻ አይደለም፣ ኢትዮጵያውያን ተቀጥሮ መስራት እንደ ሲምፕል ነገር እስኪሆን ድረስ እግዚአብሔር በእያንዳንዱ የራሱን ካምፓኒ የራሱን ቢዝነስ ራን የሚያደርግበት እያንዳንዱ በራሱ ኮምፒታንት የሚሆንበት በር እግዚአብሔር ሲከፍት አየው። የኢትዮጵያን አየር ለበረከት እግዚአብሔር ሲያደርግ አየሩ ሁሉ በረከትን ይሄ አሁን የተበከለ አየር እነሆ ከምድር 168 ጫማ ይሄ ኦክሲጅን ያለበት ነው። ከፕላኔቶች ለየት ተብሎ እርዝ ለሰው ልጅ መኖሪያ የተሰጠው ኦክሲጅን ስላለ ብቻ ነው።
ስለዚህ ይህንን አየር ለበረከት እግዚአብሔር የሰጠንን የአየርን ሪሶርስ መበዝበዝ የትውልድ አእምሮ እግዚአብሔር ከፍቶ ሁሉ ተመራማሪ ሆኖ የስፔሱን ኢትዮጵያውያን ሲበዘብዙ አዩ። ናሳ ብሎ አሜሪካ ይህንን ኤክስፕሎይት ከሚያደርገው በላይ ኢትዮጵያ የራሷን የአየር መስመር ሰርታ ስትከብድ ስትበዘብዝ አየው። እግዚአብሔር የኢትዮጵያን በረከት ሁሉ ፊቱን መልሶ ኢትዮጵያውያንን ሲባርክ ትውልድ ሲባርክ እነሆ ጸሎት እንዳይሰማ አየር ላይ የኢትዮጵያውያንን ጸሎት እያንዳንዱ በቤቱ በጓዳው የሚጸልየው ወደ እግዚአብሔር ዙፋን ዳይሬክት ዳይቨርት የሚያደርገውን የፋርስ አለቃ ከኢትዮጵያ አየር ላይ እግዚአብሔር መጥቶ ሲጥል እያንዳንዱ ጸሎት እነሆ ሲመለስ በረከት ሲለቀቅ በመንፈሳዊም እንደገና ደግሞ በስጋዊም ነገር ኢትዮጵያውያን እግዚአብሔር ሲባርክ ይህንን ያየሁት ነው የምናገረው። ይሄ ዝም ብሎ ስሜት አይደለም፣ እግዚአብሔር የሰጠኝ ሜሴጅ ነው። እግዚአብሔር ለዚህ ምልክት እንዲሆን እያንዳንዱ ሰው መስሪያ ቤት ላይ ተቋማት ላይ አሁን ሰው እየበላም እየጠጣ ይናደዳል፣ ይበሳጫል፣ ራሱን ያጠፋል፣ ምን ይላል፣ ይነጫነጫል። ከቅርብ ጊዜ በኋላ እያንዳንዱ ሰው ታክሲ ውስጥ ቤት በቤተሰብ መስሪያ ቤት ላይ ሳቅ ደስታ መንፈስ ኢትዮጵያ ላይ ሲለቀቃዩ የደስታ መንፈስ በቃ አንዱ ከሌላው ጋር መሳቅ አንዱ ከሌላው ጋር በፍቅር መነጋገር ማውራት ጸያፍ ሆኖ ዘረኝነት ክፋት የእግዚአብሔር መልአክ ከሰማይ መጥቶ ሲመታው አዩ። ይህንን ክፉን ክርዳድ የሚዘራውን መንፈስ መጥቶ ሲጥል የአየሩን አትሞስፈራችን አየሩን የበከለውን ክፉን እግዚአብሔር ጥሎ አየሩ የሰላም የደስታ የምስጋና ሰው ከሰው ጋር ሰው ከባልንጀራው ጋር አንዱ ከሌላው ጋር በፍቅር በደስታ እየሳቀ ሲበላ ሳቅ በቤቱ ሳቅ ደስታ ፈገግታ በታክሲ ውስጥ በባስ ውስጥ በቤተ ክርስቲያን በቤተ እምነት ውስጥ ሳቅ ደስታ የደስታ መንፈስ ለቀቃዩ። ይህንን እግዚአብሔር ተናገረ ብሎኛል። ይህንን የሰማችሁ ሁሉ እግዚአብሔርን አመስግኑ። እግዚአብሔር በሰማይ በዙፋኑ ከፍ ይበል። ጠላት እንደተዋረደ ይቅር። እናመሰግናለን በጌታ በኢየሱስ ስም አሜን።